ጆሲንዳ ሃውስ ሾው የመጀመሪያ ምዕራፍን ጨርሶ ወደ ሁለተኛው ምዕራፍ ይሸጋገር ነው። በዚህ ባሳለፍነው የመጀመሪያ ምዕራፍ ላይ ያላችሁን አስተያየት እንዲሁም በሁለተኛው ምዕራፍ ላይ እንዲቀርብ የምትፈልጉት እንግዳ በፌስቡክ አድራሻችን እንዲሁም በስልክ ቁጥራችን ደውለው ያሳውቁን። ዓላማችን የሚያዝናኑ የሚያስተምሩና ማህበራዊ ነክ ጉዳዮችን ለእናንተ ማቅረብ ነው። በቅርብ ቀን በአዲስ ዓመት በአዲስ እንግዳ በአዲስ አቀራረብ በሁለተኛው ምዕራፍ ይጠብቃችኋል። ጆሲንዳ ሃውስ ሾው ስለ ድሬቱ በመሰረተ ላይ በ2008 ኦክቶበር አካባቢ ነው የተመሰረተው። ያው እንዳልኩ ዝንባሌው ከሃይስኩል ጀምሮ የመጣ ነው። ዌብሳይቶችን ሰራው የድሬዳዋ ሃይስኩልን የድሬዳዋን ዌብሳይት ሰራው ከዛ በኋላ እና በዚህ ቪዲዮስ ዌብሳይቶች መስራት አምቢሽን ነበር። ምክንያቱም የዩቲዩብ እድገትን በጣም ከመጀመሪያው ጀምሮ ዩቲዩብ ሲጀምር ጀምሮ ተከታታይም ነበር አውቀው ነበር ዌብሳይት በጣም እንትን ላይ ከማሳለፍ የተነሳ ነው በርግጥ እና እንደሱ አይነት ዌብሳይት ኢትዮጵያዊ መልክ ያለው ለመስራት በጣም ትልቅ ፍላጎት ነበር። ምን ያልሳት ልጅ በስልክ ተሰራለ እንዳልከው አሁን አዲስ ቢሮ ገብቷል። ሰፋ ያለ ምክንያቱም ቲማችን እያደገ መጥቷል። በፓርት ታይም እና ፉል ታይም ሆነው የሚሰሩት ከ14 በላይ ሰራተኞች ይዟል። ያ እንግዲህ ምንም አይነት ኢንፎርሜሽን ጠብሳትል ተረባርበን ለህዝቡ መረጃ ማቅረብ ነው። ወደዚህ ስፖርት እንዴት እንደጀመርሽ ነገርባሽ ነገር ያው ስጀምረው መጀመሪያ ያው ጓደኛዬ ነበረች አብራኝ የምትማር ትምህርት ቤት ውስጥ እና እሷ ደግሞ ያው ውዝዋዜ ትሰራ ነበር። ባህላዊ ኢትዮ ሰላም የተባለ ሰርከስ ውስጥ ነበር የባህላዊ ክለብ ውስጥ ነበር የምትሰራው እና እሷ ነበር የወሰደችኝ ለመጀመሪያ ጊዜ። ከዛ እዛ ጀመርኩኝ። ያው እንደቀደለ ነበር የጀመርኩት 9-10 ዓመት የሆነኝ ነበር የዛን ሰዓት። አፍሪካ በተሰኘው የሰርከስ ቡድን ውስጥ ለምን ያላመት ላይ ቆይሽውና ከጀርመን ውጭ ሲሄድ አደረጋችሁ የስራቸው የማሳየት ነው ገጥሞት ነበር? በአፍሪካ ሰርከስ ውስጥ ያለን ያው አብዛኛውን ጊዜ ቱር ያደረግነው ጀርመን ውስጥ ነበር። ያው በደንብ ታዋቂነት የነበረው እዛ ነበር ሰርከሱ። ግን ያው ስዊዘርላንድም ሄደ ነበር፣ ኦስትሪያ ቱር አድርገን ነበር። ከዛ በኋላ ግን ወደ ቤልጂየም ሄድ ነው ያው ወደ ሌላ ሰርከስ ማለት ነው። ሰርከስ ድራጎን ወደሚባል ሰርከስ ነበር ሄድ ነው። ሞታል ተብለ ያ ሁሉ ነገር ተደርጓል። አንተ ደግሞ በህይወት አለ። ምን ነበር ያክስተት ሲል ያክስተት ማለት እኛ ከናዝሬት ከደብረ ዘይት ወደ አዲስ አበባ እንወጣለን እና ልክ ገላን አካባቢ ስንደርስ ያሸዋ መኪና እኛ ደረሰ ነው። ያሸዋ መኪና ወጣብና እንዳለ ይወጣብናል ያችላል ወደ 12 ሰው ምናምን አንድ ላይ ከኔ ጋር 14 ምናምን 13 ነን ያችላል ይወጣብናል። ከዛ ትራፊክ ፖሊስ ይደርስና የሞቱትን ምናምን ያነሳሳቸውና ይዟቸው ወደ ጥቁር አንበሳ ሆስፒታል ከኔ ጋር አብሮኝ የሚኖር ልጅ ነበር። አብሮኝ የተወለደና አብሮኝ ያደገ ማለት የሰፈር ልጅ ነው። እሱ አብሮኝ ይኖር ነበር። እሱ ይሰማል። ከዛ ይደውልና እሱ ለሱ ቤተሰቦች ነግሯቸው ለኔ ቤተሰቦች እንዳያረዷቸው ይነግራቸዋል። ያ ነገር የኔ ቤተሰቦች ይሰሙና ጠዋት ተነስተው ያው ጥሩምባ ይነፋን ንፍሮ ይቀቀላል ድንኳን ምናምን ይደካውና ወደ 4 ሰዓት አካባቢ ከደብረ ዘይት ወደ ሬሳውን ለማምጣት ወደ ሚኒሊክ ሆስፒታል ይሄዳሉ። ከሳሪስ ልጆች ነበሩ አብረው ተያይዘው ወደ ሚኒሊክ ይሄዳሉ። ወደ ሚኒሊክ በሚገቡበት ሰዓት ሬሳ መምረጥ ይጀምራል። ሲመርጡ ድንገት እኔን ያጡኛል። ሲያጡኝ አንድ ልጅ ነው የሚመስለው ጸጉር ቁርጡ እንደኔ ነው ማለት ደም ስለለበሰ ይጠራጠሩና ከኔ ጋር ያለው ልጅ እሱ ነው ይሄን ይባላል። ያ አይደለም እስቲ ሰው ሲሞት ይቀያየራል። ስለማንኛውም እስቲ ጥርሱን አሳይኝ ይላቸው። እሱ አይደለም ይላል። ከዛ ጥርሱን አሳይኝ ሲባል ፊቱ ይታጠበለትና ጥርሱን ያያል። አይ እሱ አይደለም ይላቸው። ሲላቸው ራሱ ነው ብዙ ሬሳዎችን ስላየ ተምታቶበት ነው ራሱ ነው ይሉታል። ማለት ሲመጡም ትራንስፖርት ወደዚህ በሚመጡበት ሰዓት የመኪናውን ስላዩ ተረፈ የሚልም በፍጹም አያስቡት ነበር። ከዛ ይሁና እሱ አይደለም ይላቸዋል ልጁ በዛን ሰዓት። አይ በቃ አንተ ስትዞሩብህ ይሉትና እስቲ እሺ በቃ ቀበቶን አሳይኝ ይላቸዋል። ቀበቶን ሳይው እኔ አይደለም በቃ አርፈለጋችሁ ቀበቶን ያውቃል እሱ። አዎ ጠዋት አድርጌ አይደለም የምኖረው እና ጠዋትም አድርጌ ሞታውን አይቷል እሱ። በቃ አይ ራሱ ነው ራሱ አይደለም ይሄ አይደለም ብላችሁ ተወጪ እነሱ አማራጭ ስለሌላቸው በቃ ራሱ ነው ብለው ይደውላሉ። ደውለው በቃ አስክሬን ይዘን ይመጣን ብለው ወደ ደብረ ዘይት ይደውላሉ። እዚህ ደግሞ ሳሪስ አካባቢ የምኖርበት አካባቢ ምናምን ተሰባስበው ኮንትራት ይዘው ፎቶን ይዘው እያለቀሱ ወደ ደብረ ዘይት ይሄዳሉ። እንደውም መሀል ላይ ማለት ነው እዛ መኪና የተጋጨበት ጋር ቆመው ራሱ መኪናው እያዩ አልቅሰዋል እዛ ጋር ማለት እዛ ሄደው እዛ እያለቀሱ በዛን ሰዓት ሲስተር ስልኩን ታነሳለች። ከሚኒሊክ ሲደወል ሬሳውን ልናመጣ ነው ተዘጋጁ ሲባል ድንኳን ውስጥ ገባና ሬሳው ሊመጣ ነው ስትል ቴንሽን የሆነባቸው በቃ ለቃቅሞ ይዘውት መጡ። በቃ ወይኔ ልጄ እያለች እናቴ ታለቅሳለች። ከዛ በኋላ ትንሽ እንደቆየ በዛን ሰዓት እኔ ጥቁር አንበሳ ነበርኩኝ። አንተ ተለይተህ ወደ ጥቁር አንበሳ ውስጥ እኔ ለይተው ጥቁር አንበሳ ውስጥ ከሁሉም አንተም ብቻ ማለት ነው? አይ ከአንድ ልጅ ነበረች ከኔ ጋር እሷ መሀል ላይ ሞታለች። እዛ ልጅ ነበረች እሷ ሞታለች። እኔ ጥቁር አንበሳ ወሰደች እና ጥቁር አንበሳ ወስዶኝ ዶክተሯ ምንም ልናገር አልቻልኩም። ቅዳሜ ወደ 11 ሰዓት ምናምን የገባሁት ሕክምና ሳላገኝ ስትሬቸር ላይ ተኝቼ ነበር። ከዛ ምንም አድራሻ ማግኘት አልቻለችም። ከዛ የሆነ ሰዓት ላይ እኔስ እንደዚህ በቃ ማለት ልታነቃኝ ሞከረች። አነቃችኝ። አቤት አድራሻ ንገረኝ አለች። ትንሽ ነቃ አልኩኝና ነገርኳት። እንደዚህ ያተኝ ስም ማከራዊ ጉዳት አልደረሰብህም? በዛን ሰዓት እዚህ ጋርና እግሬ ምናምን ትንሽ ተጎድቼ ነበር እና ነገርኳት። ስነግራት ቀጥታ እሷ ደብረ ዘይት ትደውላለች። አሁን እህቴ ታነሳለች። ሄሎ አቤት እኔ ገሌ ዶክተር እባላለሁ ከጥቁር አንበሳ ሆስፒታል ነው የምደውለው። መስፍን ያለው ጥቁር አንበሳ ነው ድረሱለት ትላለች። በዛን ሰዓት ትደነግጥና እህቴ ትወጣለች ድንኳን ውስጥ አልሞተም ጥቁር አንበሳ ነው ያለው ትላቸዋለች። በስመ አብ ይሉና እቺ ልጅ አብዳለች ነው አስገብተው እሷን ያስራታል። እሷን ሲያስራት በመሀል አንድ ለቅሶተኛ ነበር ይጠራጠርና እስቲ ለማንኛውም ሚኒሊክ ደውል ይሄን ይደውላል። እስቲ ግማሾቻችሁ እዛ ወረፋ ጠብቁ፣ አስክሬን ወረፋ እየጠበቁ ነበር የሬሳ ሰዓት ነው ማለት ነው። ግማሾቻችሁ ዛሬ ሳምንት ጠብቁ፣ ግማሾቻችሁ ደግሞ ጥቁር አንበሳ ሄዱ ይባላል። ከዛ ቀጥታ ጥቁር አንበሳ ሲሄዱ ያገኙኛል። መልሰው አገኘ ነው ብለው ሲደውሉ እንዳለ ለመቀበል የተዘጋጀ ንፍሮ እየበላ ቀጥታ ጥቁር አንበሳ ከዛ በኋላ እዛ አገኙ። በቃ ተደናገጡ። እንደውም ከዛ ንፍሮ ይዘው ሊመጣው ነበር በድንጋጤ እየበሉ ንፍሮ ይዘው ሊመጣው ነበር። ለአሽከርካሪዎች ምን የምትመክረው ነገር አለ? ማለት አሁን አዳዲስ የመጡ መኪኖች አሉ። እነሱ በጣም ይፈጥናሉ። ማለት ከመኪናው ሳይሆን ከሹፌሮች ነው ችግሩ። እንደገና እነዚህ አዳዲስ የአሸዋ መኪኖችም አሉ። እነሱ በጣም ይፈጥናሉ። አስቸጋሪ ነው ማለት የሩጫ ሽልማቱ ሞት ነው። የቀኛዝማች ገብረአብ ልጅ አስተዳደጉ ምን ይመስላል? አባታችን አሁን በገለጽከው ደረጃ ነበር የሚገለጹት ማለት ነውና ከአርሾ በላይ ያለው ግቢ ውስጥ ነው። እዛ ነው ተወልጄ ያደግኩትና ያው ጎረቤቱም አብሮ የኖረ ነው።
ሁሉንም እንደ እናት ሁሉንም እንደ ቤተሰብ ያየን ያደግንበት ሁኔታ ነው የነበረው። ለምን አባታችን ያው ባለርስ ነበሩ፣ ዙሪያውን በሙሉ ቤት የሰሩ እሳቸው ናቸው። በእሳቸው ስም ነበር የሚጠራው አካባቢና ያ የሚፈጥረው አንድ የሆነ የሞራል ግንባታ አለው ይመስለኛል። ሶስት ታስበው ይሄ የርዕዮተ ዓለም ጉዳይ አይገባም እዚህ ውስጥ። ነገር ግን ያባትህ በሆነ ነገር ላይ መኖር ደስ ይል ነበር በጣም። ለዘፈን ግጥም መጀመሪያ የሰራበትና በዚህ ህይወት የገባበትን አጋጣሚ ታስታውሰኝ። የመጀመሪያው ግጥም ያለ ዜማ ነው የተሰራችው። መጀመሪያ 74 ላይ በቃ መኝታ ቤት አልጋ ላይ ሆኜ አንድ ሰው አጠገቤ አልነበረምና ይረገም እያልኩኝ ጻፍኩኝ። መጀመሪያ ጽሁፍ ሙሉ ቀን ጋዣት ሄድኩ። እሱ አሳየት። እሱ አንዳንድ ጽሁፉን ወዶታል። ነገር ግን እንዲጨምር አንዳንድ ነገር እንዳቃናም እንዳሻሽልም የመግራት በቃ አምለ ተቀብሎኛል እና አንድ ሁለቴ እንደዚህ ያመላለሰ 3 ጊዜ የሚሆንና ተጠቅሜበታል። በዛ መመላለስ መጀመሪያው ጽሁፍ ተቀብሎ አመስግኖ ቢሸኝ ኖሮ አልጠነክርም ነበር። ሙዚቃ ሲባል ይልማ ገብረአብና በመመለሰ ሁሌ አብረው የሚነሱ ነገሮች ስለሆኑ እስቲ ግን ለማስታወስ ያህል አንተ ከሰራቸው የኢትዮጵያ የሙዚቃ ስራዎች በታዋቂ ግለሰቦች ለታዋቂ የሙዚቃ ባለሙያዎች ከሰጣቸው ስራዎች መካከል ምን ያህል ስራዎችን ሰርተሃል? በመጀመሪያ ደረጃ በብዛት ደረጃ ከነዚህ መካከል በጣም ጥቂት የሚባሉትን ብቻ ጥራልኝ እስቲ። የሰራቸው የዘፈን ግጥሞች በቁጥር ወደ ህዝብ የደረሱት 1250 ይደርሳሉ። ድምፃውያኖች ደግሞ እስከ 103 104 ናቸው የፋይል ውስጥ ያሉት። በይልማ ገብረአብ አይኖች ከዚህ ቀጥሎ የምጠይቅህን አርቲስቶች ባጭር ትገልጻቸዋለህ። አርቲስት ጥላሁን ገሰሰ በይልማ አይኖች። ጥላሁን ለኔ ታቦት ነው፣ ሌላ ምንም አይደለም። የምወደው የማከብረው አይቼም አልጠግበው። እንግዲህ በዚህ መልክ ነው እነሱ መግለጽ የምችለው። ጥላሁን በቃ ለና ቢላብ የምለው ነበር። ሰውዬው እኮ ታቦት ነው ነበር። እሱ ላይ አውራኝ ሲፈልግ እንኳን እኔ በቃ ምክንያት ፈልጌ እርቃለሁ። እሺ እንደዚህ በጥላሁን ለኔ ታቦት ነው ያልኩትም እዚህ ነው። ማሙድ በጣም ስራ በቃ የማይለቅ ሰው የዚህ ኖሮ አብረን ብናወራ አንድ ዜማ ሰጥተን የስራ ፍቅሩ ኃይለኛ ነው። አስጠኑኝ ነው የሚለው። ኦርጋን ተሸክሞልኝ ነበር የሚሄድ እነሱን የአገር ቤቷ ስንሰራ ከመኪና ውስጥ አውጥቶ ማሙድ ነው በቃ ስለ ማሙድ ምን ታወራለህ? መርካቶ ውስጥ ማሙድን ኦርጋን ተሸክሞ ያን ያህል ነው የነበረው ፍቅር። እሺ አስቴር አወቀ። አስቴር ህፃን ልጅ ናት። እኔ እንደ ህፃን ነው የማያት። በስንት ብዙ ስራዎች ከሰራሁላት በኋላ ነው አሁን የመጨረሻውን አልበም ስራ ቤት የመጣ ምናምን ያገኘኋትና ከምገምተው ብሳ መድረክ ላይ ሰኞ ማክሰኞ ትጫወታለች። ብዙ የኪነ ጥበብ ሰዎች የዋህ ናቸው። አስቴር ደግሞ የባሰች ናት። የዋህነቷ ነው እሷ የሚታየኝ ነው ልጅ የማየው። ኤፍሬም ታምሩ ወንድሜ ነው። ኤፍሬም በቃ የሚገዛኝ ሰው ኤፍሬም አጠገቤ ሆኖ ሲያንጎራጉ ሲያዜም ራስማ ይወረኛል። ኤፍሬም በሚጫወታቸው ዜማዎች ይለካል። የማሸነፍ ኃይሉ የመማረክ ኃይሉ ኤፍሬም ከኛ ጋር ቁጭ በሚሰራበት ሰዓት የሚሰራቸውን ዜማዎች ከአቤ ጋር የሚሰራቸው ዜማዎች ግምት ውስጥ ከታለው እኔ ሳስብ እና በሲዲ ወይም በካሴት ታትሞ ከሚመጣው በላይ ብዙ ስራዎች እኔ መኖሪያ ቤት ተሰርተዋል። የኤፍሬም ስራዎች አቤም ያለበት እና ኤፍሬም በጊታር አቤ ጊታር እየመታለት ሲጫወት በስማ እናቴ ቢጠሩኝ አልሰማም። እንግዲህ ነገር በቃ እውነቱን ነው የምነግርህ። ኤፍሬም አጠገቤ ሆኖ ሲጫወት ይገዛል። ኤፍሬም አርቲስት ቴዎድሮስ ታደሰ በይልማ አይኖች። ቴዲሻ ብዙ ጊዜ ጎደሎ እያልኩ ነበር የምጠራት። በጣም ነቃ ቤተሰብ ነበረ። ልጄ አንድ ልጅ ያለች ኢየሩሳሌም ይልማ ቴዲ መጣልኝ ስትባል በምግብ የምትበላው በቃ እንደ ቤተሰብ ከኔ ቤት ዴይሊ ነው ከስራ ውጪ ከቤት ማይወጣ በቃ ቤተሰብ ነው የነበረ ነው። ቴዲ ማለት ጎደሎ ላሰራው ፊታውራሪ ትለኛለች። እንደዚህ ነበር የምንቀላለደውና ቴዲ የተለየ ነው። ቴዲ ደግሞ ያው ፋሚሊ ነው። ሁልጊዜ እኔ ቤት አምስት ወር ወደ ክለብ ነው እና ቴዲሻ እንደዛ ናት። አሁን በህይወት የሌለ አርቲስት ደግሞ ስለሱ ትንሽ ነገር ልትለኝ እፈልጋለሁ። ምናልባት እኔም አድናቂው ስለሆንኩኝ አርቲስት ኬኔዲ መንገሻ። ዋው ኬኔዲ ስለ ኬኔዲ ስነግርህ ኬኔዲ ምን አይነት ነገር አለው በትክክል የተደረገ ነገር። ኬኔዲ የተራቆተ ሰው የታረዘ ሰው አይቶ ብርድ ላይ ጃኬቱን አውልቆ ሰጥቶ በሸሚዝ ሄዷል። ይናካለው ነበረ ስራዬ ስለሱ የመያዝን ነበረ ስራዬ አሁን ረሳሁት ቃል በስቃዬ ላይ ኩኔ ስበያዝን እስኪ መስለኝ ስበላም ስራዬ ስጠጣም ስራዬ ስተኛም ስራዬ ስነሳም ስራዬ ነበረ ስራዬ ሲሳት ሰው በቁሙ ሲገበገብ ሕይወት ስሜት ሲባጣበት በሱ ስራ አሁን ያትናንቱ ፍቅር ቅኔ አለቀብኝ በጉጆቴ ብሶቴ አለቀብኝ በጉጆቴ ብሶቴ ስበላም ስጠጣም ስተኛ ስነሳ ነበረ ስለሱ መጨነቅ ነበረ ስራዬ ሁሉማ ለፈና ረሳሁት ስራዬ ነበረ ስራዬ ስለሱ የመያዝን ነበረ ስራዬ አሁን ረሳሁት ቃል በስቃዬ ላይ ኩኔ ስበያዝን እስኪ መስለኝ ስበላም ስራዬ ስጠጣም ስራዬ ስተኛም ስራዬ ስነሳም ስራዬ ነበረ ስራዬ ቆይታ ባቶልኛ ያደስ ነገር ሁሉ ተዋፋልገኝ አትችገር ውስጠሰብ ሳበረበት ፍቅር ያልብ አታስበኝ እንዳድሮ አልወድ ስበላም ስጠጣም ስተኛ ስነሳ ነበረ ስለሱ መጨነቅ ነበረ ስራዬ ሁሉማ ለፈና ረሳሁት ስራዬ
ጆሲና ሃውስ ሾው የመጀመሪያ ምዕራፍን ጨርሶ ወደ ሁለተኛው ምዕራፍ ይሸጋገር ነው። በዚህ ባሳለፍነው የመጀመሪያ ምዕራፍ ላይ ያላችሁን አስተያየት እንዲሁም በሁለተኛ ምዕራፍ ላይ እንዲቀርብ የምትፈልጉትን እንግዳ በፌስቡክ አድራሻችን እንዲሁም በስልክ ቁጥራችን ደውለው ያሳውቁን። ዓላማችን የሚያዝናኑ የሚያስተምሩና ማህበራዊ ጉዳዮችን ለእናንተ ማቅረብ ነው። በቅርብ ቀን በአዲስ ዓመት በአዲስ እንግዳ በአዲስ አቀራረብ በሁለተኛው ምዕራፍ ይጠብቃችኋል። ጆሲና ሃውስ ሾው በትምህርት ቤት ህይወትሽ ደብረ ብርሃን እያለሽ ወደ ጥበብ ህይወት ለመግባት የምታደርጊው ወይም የመፍጨርጨሩን ወደዛ ለመግባት የምትሞክሪው ሙከራ እንዴት እንደነበረ ንገሪኝ እስቲ። ከልጅነቴ ጀምሮ ድራማ ሰራተኛ መሆን ፈልጋለሁ ነበር ምለው የሚመስለኝ ወደዚህ ነገር ውስጥ እንድገባ ብዙ በቴሌቪዥን ሙሉ ዓለምና ሰራዊት የሚሰሩት የቲቪ ማስታወቂያዎች ነበሩ። ብዙ ደብረ ብርሃን እድል የለህም ቲያትር ለማየት ወይ ፊልም ለማየት እና እነሱን በጣም እያየሁ ነው ያደግኩት። እያስመሰልኩ ለቤተሰቦቼ ለእናቴ እያሳየሁ ነበር ያደግኩት። ግን ምንድነው ብዙ ወደዛ ወደ ቲያትሩ ሊሄድ ግፊት አልነበረም ከቤተሰቦቼ። ወደ ንግድ ናቸው እነሱ የነበሩትና እኔን የሚጠብቁኝ ወደ ንግዱ እንደምገባ ነበረ። በኋላ 11 ክፍል ስደርስ አስፈቀድኩኝ። ትምህርት ቤት የድራማ ክበብ አለና እዛ ልሳተፍ ብዬ ተፈቀደልኝ። 11 ክፍል እዛ ሰራሁኝ። ከዛ የወላጆች ጊዜ ሰኔ 30 የሚቀርብ ድራማ አለ አይደለ? እዛ ላይ አንድ ልጅ አይቶ ለምን እኛ ጋር አትሰሪም አለኝ። ዘራ ያዕቆብ የቲያትርና የስነ ጽሁፍ ክበብ ይባላል። የከተማው ክበብ ነው፣ ትልቅ ክበብ ነውና እዛ አንድ ዓመት ሰራሁ። 12 ክፍል እያለሁ ከዛ 12 ክፍል ጨረስኩ። ወደ አዲስ አበባ መጣሁኝና ዘራ ያዕቆብ ማነው ሆሊላንድ አርት አካዳሚ የሚባል ትምህርት ቤት በጣም ተማርኩኝ። ፍቅርና ዳንስ፣ ስርየት፣ ዴዝዴሞና ከዛ ደግሞ ኒሻን አራቱም ፊልሞችሽ ላይ የታዘብኩት ነገር አለ። አራቱም ላይ አባት እንጂ እናት የሌላት ገጸ ባህሪ ነው ወክለሽ የምትሰሪውና ይሄ ታስቦበት ነው ድንገት ነው ልብ ብለሽ ማለት ነው? ኒሻንን ሳይጨምር ልብ ብያለሁ። ዴዝዴሞና ላይ ስደርስ በደንብ ልብ ብያለሁ። እንግዲህ አጋጣሚ ነው። በእርግጥ እዛ ድረስ እናቴ ነበረች። ከዛ በኋላ ነው እናቴ የሞተችው። የፍቅር ነገሮችን ወደ ትዳር ከመግባትሽ በፊት ያሉትን ነገሮች እንደው ስናወራቸው ጨዋታ ስለሚሆኑ ደስ ስለሚሉ ነው። አበባ ትወጃለሽ? ይሄን የሚያውቅ አንድ አፍቃሪሽ ይመስለኛል። በየቀኑ ቤትሽ ፍሬሽ ጽጌረዳ አበባ ይመጣልሽ ነበር። እስቲ ስለሱ ነው ጆሲ በጣም አመሰግናለሁ እንደዛ ስላደረገልኝ። ለረጅም ጊዜ በየቀኑ አበባ ይመጣልኝ ነበረ። በቃ ይግባኝ ላይ ያለችው ገጸ ባህሪ በጣም ውስጥሽ እንደምትነካውና በጣም በተለየ ሁኔታ እንደሰራሻትም ነግረሽኛልና ከግል ህይወትሽ ጋር የተገናኘ ነገር አለው ታሪኩ? እሱን ዘርዘር አድርገሽ ንገሪኝ። ይመሳሰላል። እናቴ በጡት ካንሰር ነው የሞተችው። በቃ በደንብ ይመሳሰላል። እዛ ላይ ያለችው ካራክተር የጡት ካንሰር ህመም የነበረባት በጣም ትሰቃይ ነችና በደንብ ወደ እኔ የቀረበ ነው ማለት እችላለሁ። በደንብ ማለት ነውና ብዙ ጊዜ እናቴ ጋር ነበርኩኝ በህመማ ጊዜ። ስለዚህ ብዙ ነገሩን አውቀዋለሁኝ። ለዛም ሊሆን ይችላል ግን በጣም ወደ እኔ ቀርባ ተሰምታኛለች። በደንብ ተሰምታኝ ነው ብቻ የሰራሁትኝ በጠቅላላና ዝና ብዙ ስምህ ለየት ያለ ነው። ከዚህ በፊትም ሰምቼው አላውቅም ይሄን ስምና እስቲ ዝና ብዙ ለምን ተባልክ? ለምን እንዳሉኝ አላውቅም። ብቻ አባቴን ባወጡት አውቃለሁ። ቡና የመቆያ ነበረ፣ ከሬስቶራንት ሌላ ምንድን ካፌ ነበረኝ። ብዙ ስራ ነው የሰራሁት። በጣም ብዙ። እኔ ከልጅነቴ እንኳን አስታውሳለሁ። እዚህ 22 ማዞሪያ በደርግ ጊዜ ያው መታወቂያ ይሄ ዘመቻ ምናምን ተብሎ እንትን ሲል ያችን ለመዳን ተብሎ እድሜ ተጨምሮ መታወቂያ ወጥቶ ሱቅ ሁሉ ከቤታችን አጠገብ ሱቅ ሁሉ አስታውስ ኪዮስክ ከፍቼ ነው። ያቺ ኪዮስክ አሁን አለች እና ከዛ ጀምሮ ነው የሰራሁት። ብዙ ነገር ሰርቻለሁ። ዝና ብዙ ለራሱ የሚሰጠው ግምት በጣም የተለየ ነው። ያው ጉረኛ ነው የሚለው ነገር አለ ማለት ብለው መሰለኝ እንደዛ የሚሉና በጣም በቃ ለራሱ የሚሰጠው ግምት የተለየ ግምት ነው። የሚጠይቀው ዋጋ በጣም አደገኛ ዋጋ ነውና በጣም ከባድ ነው ከሱ ጋር መስራት በገንዘብ ደረጃ ይላል። ለራስህ ቦታ መስጠት በጣም ጥሩ ነው። ስህተት አይመስልም። የተጋነነ ነው የሚለው ነው እንጂ ኦፍኮርስ የተጋነነ ነው ብለው እንግዲህ አልተውኝም፣ እያሰሩኝ ብለውም የቀሩት ይቀራል። ማንም ሰው ለራሱ የሚሰጠው ዋጋ ይኖራል። እኔ እንደኔ አሁን ለራሴ የሚሰጠው ዋጋ ገና አልተጋነንም። ለኔ ግን በደረጃው በጊዜው እየቀጠለ ይሄዳል። አሁንም አያቆም፣ ገና እየጨመርኩ ይሄዳል። ስህተት የለውም። ማንኛውም ደግሞ አርቲስት ቢያደርግ ነው የምመኘው። በቃ ለራሱ ዋጋ መስጠት አለበት። ጠቅላይ ሚኒስትር ሆነ ካፕቴን ሆነ ኢንቨስተር ሆነ ግርማ ሞገስ ያላቸው ገጸ ባህሪዎችን እየተላበስክ ነው የምትሰራው። አንድ ምስኪን ሰው ለዝና ብዙ ያ ገጸ ባህሪ ቢሰጠው እንዴት አድርጎ ይሰራዋል ብለህ ትላለህ? ከዚህ ጋር እያይዘህ ምን አይነት ገጸ ባህሪዎች ደስ ይልሃል? ማለት ድስቶች ሲመጡልህ ምን አይነት ገጸ ባህሪ ቢመጣልህ ነው ደስ የሚልህ? ሁሉ ጊዜ አንተ እንዳልከው ሀብታም፣ ባለስልጣን፣ ያው ካፒቴን ምን ያደርጉ ነው የሚሾሙ። እኔ ምናፍቃት ስራ እንዳለች የመጨረሻ ድሃ ሆኜ በሜካፕ ተሰርቶ ያንን መስራት በጣም እመኛለሁ። ኢትዮጵያ የሆነው በአሜሪካን ሀገር የሚኖሩ ትልቅ ሞዴሎች መካከል አንዷ ነሽ እና በልጅነትሽ ቁመትሽ በጣም ረዥም ነው። በተለምዶ ከምናየው የሴቶች ቁመት በጣም ረዥም ነሽ እና በልጅነትሽ እንደው አይተውሽ ወደፊት መንገድ ላይ አይተውሽ ወደፊት ሞዴል ትሆኛለሽ ምናምን ብሎ የተነበየሽ ሰው ይኖር ይሆን? ኢትዮጵያ ውስጥ? አዎ ኢትዮጵያ ውስጥ ማንም አላለኝም። እንደውም ላይ ይሞቃል ይቀዘቅዛል ነበር የሚል ሞዴል ለመሆን መስፈርት አለ እና እኛ ሀገር ላይ ደግሞ ትንሽ ኢንዱስትሪው ገና በማደግ ላይ ያለ ስለሆነ መስፈርቱ ትንሽ ግራ የሚያጋባ አይነት ነገር አለው እና አንዲት ሞዴል በዓለም አቀፍ ደረጃ ሞዴል ለመባል መሟላት የሚገባት መስፈርቶች ምን አይነት መስፈርቶች ነው? እስቲ ትክክለኛ ሃይ ፋሽን የምትላት ሴት ወገቧ 24 መሆን አለበት፣ ሂፓ 32 እስከ 34 የፋሽን ሞዴል የምትላቸው ማለት ነው። ሃይ ፋሽን ረን የሚያደርጉት ቁመቷ ደግሞ ርዝመቷ ሜትር ከ78 እስከ 80 ምናምን ማለት ነው። በጣም ላይክ ሆት ኩቱር ምናምን የሚሰሩ ሴቶች ሜትር ከ84 ከ82 ናቸው። እንደዛ ነው እንግዲህ በእንት ነው። አንቺ ስንት ነሽ ቁመትሽ? በጣም ረጅም ነሽ። እኔ ሜትር ከ84 ነኝ። ኦባማ መጀመሪያ ዋይት ሃውስ ሲገቡ አንቺና ማርከስ ተጋብዛችሁ በጣም ቤተሰብ የሆናችሁበት አጋጣሚ እንደነበረ አንድ መረጃ አለኝና እስቲ ያን አጋጣሚ በምን ምክንያት ነበረ አንቺና ማርከስ ኦባማ ዋይት ሃውስ ውስጥ የተጋበዛችሁበት እና የተገኛችሁበት መነሻው ነበረ? ዋይት ሃውስ የተጋበዝበት ምክንያት ማርከስ ማንኛውም
ፕሬዚደንት ማለት ነው ስፔሻሊ የአሜሪካ ፕሬዚደንቶች ዋይት ሀውስ ሲገቡ ስቴት ዲነር የሚባል ነገር አለ ማለት ነው። አንድ ላይ እንትኑ ላይ ያገዛቸው ሰው ይሄ ምንድነው የሚባለው ምርጫው ላይ ያገዛቸው ሰው ይጠራሉ እና ደግሞ ከአንድ ሀገር አሁን የዛኔ የኢንዲያን ፕራይም ሚኒስተር ነው የመጣው ማለት ነው እና የእሱን ዲነር ዋይት ሀውስ የስቴት ዲነሩ ሊያደርግ ነው ማርኬት የተመረጠው ማለት ነው የዛኔ እና እዛም ስንሄድ እኛ ሞር ላይክ ኖ ፋሚሊ ከምትሄድ ምናምን ይመስለኛል ኦባማ ብቻ ስለሆነ ሳይሆን እኔ ታላቅ ወንድሜ ቤት መሄድ ነው የሚመስለኝ ምክንያቱም ከኤሌክሽኑ ጀምሮ የሆነ ጭንቅላት ውስጥ በጣም የሚጫወት ጌም አለ ስለ ላይክ እንዲመረጥ ትፈልጋለህ ላይክ ሁሉም ሰው ዲሞክራት እንዲሆን የምትፈልገው ምክንያቱም እሱ ብቻ እንዲያሸንፍ ጥቁር ፕሬዝዳንት ነው። አዎ እና እኛ ማንም ይጋብዘን ማንም ብቻ ኦባማ ስለሆነ ብቻ እኛ ፋሚሊያችን ቤት ምን ሄድ ነው የሚመስለን እና was great for ማያ ኃይሌ አልፎ አልፎ ደግሞ በሙዚቃ በአሜሪካን ታዋቂ ከሚባሉ የድምፃውያን የሙዚቃ ቪዲዮ ክሊፖች ላይ ትታያለሽ እና እስቲ የነማንን የሙዚቃ ቪዲዮ ክሊፖች ታውቃለሽ? የሙዚቃ ቪዲዮዎች ጃን ሌጀንድ አሁን who do you think you are በቅርብ ጊዜ ለሆነ ለአሜሪካ ሙቪ እየሰራው አለ እሱን እና የቢኒ ማን እና የኤካን አንድ ላይ ገርስ የሚለውን ሰርቻለሁ። ጋሞላይ ሰበረዳለ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ ሰበረዳለ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ የማረከኝ የሷ ቆንጅና ይጠራኛል ሳስባት ገና ችሎ ጋሞላይ ሆና ሊዳብሰኝ ፈረሴን ቶሎ ያበራኝ ነው ናፍቆት ያይለው ላግኛት ብሎ ይጎትታል ያፍቅሮ ሳይለቅ ይመልሳል ቢሄዱ ባኔት አይጠየቅ ለናፈሰው ለቆ መሄድ እንጂ ስትል ayatako amiche bana ayatako midiana ayatako zamayana ayatako sipekaidi gabuchana ayatako amiche bana ayatako midiana ayatako zamayana ayatako sipekaidi gabuchana ayatako ጋሞላይ ሰበር መጣለ ወደ አንቺ የናፈቀኝ አይንሽ ላይ ጋሞላይ ሰበር መጣለ ወደ አንቺ የናፈቀኝ አይንሽ ላይ ጋሞላይ የምንጭ ውሃሽን የቀመሰ በተፈጥሮሽ ያልተናፈሰ ሞቶ ያልተመለሰ የለም ከቦሽ ፍራፍሬ ውሸቱ ልምላሜው ዙሪያሽ ውበቱ ልዩ በጨዋነቱ ልዩ ይጎትታል ያፍቅሮ ሳይለቅም ይመልሳል ቢሄዱ ባኔት አይጠየቅ ናፈሰው ለቆ መሄድ እንጂ ስትል ayatako payabana ayatako midiana ayatako shoisamana ayatako sipekaidi ngerichana ayatako payabana ayatako midiana ayatako shoisamana ayatako sipekaidi ngerichana ayatako ጆሲንዳ ሃውስ ሾው የመጀመሪያ ምዕራፉን ጨርሶ ወደ ሁለተኛ ምዕራፍ ይሸጋገር ነው። በዚህ ባሳለፍነው የመጀመሪያ ምዕራፍ ላይ ያላችሁን አስተያየት እንዲሁም በሁለተኛ ምዕራፍ ላይ እንዲቀርብ የምትፈልጉትን እንግዳ በፌስቡክ አድራሻችን እንዲሁም በስልክ ቁጥራችን ደውለው ያሳውቁን። ዓላማችን የሚያዝናኑ የሚያስተምሩና ማህበራዊ ነክ ጉዳዮችን ለእናንተ ማቅረብ ነው። በቅርብ ቀን በአዲስ ዓመት በአዲስ እንግዳ በአዲስ አቀራረብ በሁለተኛው ምዕራፍ ይጠብቃችኋል። ጆሲንዳ ሃውስ ሾው
ኢዮብ ውሎ ከጠዋት ጀምሮ እስከ ማታ እንዴት ነው የሚያሳልፈው? ኢዮብ ከእንቅልፉ የሚነሳው ሞስትሊ 7 ሰዓት ምናምን ነው። ላይክ እንደ ብዙ አርቲስት ቤቱ ሄዳለሁ። ኦልሞስት ኤቭሪ ሩቲን ላይፋችን ቤቱ ሄዳለሁ። እስከምደርስ ድረስ ባይብል ምናምን እያነበበ ራሱን ፊልም ምናምን እያየ ሙዚቃ እያዳመጠ ይጠብቀኛል። ከዛ እንገባለን፣ ምሳ ምናምን እንበላለን፣ ትንሽ ቤት እንጫወታለን። አለ ቢሮ ምንለው ከሊስ አለ መድኃኒዓለም የመጀመሪያው ከሊስ እዛ እንሄዳለን። አለች ራሳችን ቦታ ስራ ከሌለን እዛ ታይም ስፔንድ እናደርጋለን። ኢዮብ ተለምዷል እዛ ብዙ ጊዜ እና ብዙ ሰው ይመጣል እሱን ፍለጋ እዛ እንጫወታለን ምናምን። ስራ ካለው ወደ ስራ እንሄዳለን። እንግዲህ ከ92 አካባቢ ጀምሮ ለቀጣይ 5 ዓመት አብረን ነበርን። እንግዲህ ከዛም በኋላም እንደዚሁ እንግዲህ ክለብ ካቆመበትም ጊዜ ወደ ዱባይ ነው ሄደው። ከዛም እንግዲህ እንገናኛለን አብረን ይኖርን ማለት ይችላል። ግን በክለብ ውስጥ 5 ዓመት ያላነሰ ነው የነበረው። ተቀባይነቱ ግን የሚገርም ስንሰበሰብ ብዙ ነገሮችን ነው የምናወራው። ኢዮብ ግን ያው ፍላጎቶቹ ውስን ናቸው። እንድናወራ ሁሉ ጊዜ መልካም ነገሮችን እንድናወራ ነው የሚፈልገው። ስለ እያንዳንዱ ነገር ፖዚቲቭ ኢሜጅ እንዲኖረን ነው የሚመክረን የነበረውና ብዙ ጊዜም የሱን ምክር እንሰማለን። ብዙ ነገሮችን በማስተዋልና በጥልቀት ስለሚመለከት የሚያወራቸው ነገሮች አብዛኞቻችንን ስለሚያስደስቱን እዚህ ነው የምንሰበሰበው። ስንደውልለት ቢሮ ነኝ ይለናል። በቃ ቀጥሎ ወደዚህ መምጣት ነው። እንደ ቢሮ ነበር ይሄን ቦታ የሚጠቀምበትና ባይብል ደግሞ በደንብ ስለሚያነብ እንደዚህ መጽሐፍ ቅዱሳዊ የሆኑ ነጥቦችን ያነሳና ነገሮችን ከምን አንፃር መመልከት እንዳለብን በብዛት የምናወራው በእንደዚህ አይነት ጉዳዮች ላይ ነው። ብዙ ሰዎች ደግሞ ስለምንሰበሰብ የተለያየ ፕሮፌሽን ላይ ያለንም ሰዎች ስለሆንን እዚህ ጋር የምንመጣው ከሁላችንም የተለያየ አይነት ነጥብ ነው የሚነሳውና በዛ ምክንያት ኦልሞስት ስለማናወራው ነገር የለም ማለት ይቻላል። ስለ ሁሉም ነገር ነው የምናወራው። ነገሮችን ቀደም ብሎ የማየት ወይም የማሰብ ነገሮች ይኖራሉ። እንደው ዝም ብለህ የተቀጣጠመብህ የዜማ አካባቢ ወይ የተቀጣጠመብህ የግጥም እንደው መንፈስ ይኖር ይሆን አሁን ካለው ሁኔታ ጋር? ዝም ብሎ ማለት ያው የሚመስለው ነገር አሁን አንደበቴ ተናገር ከእንግዲህ ምናምን የሚለው ዘፈን አለ። አሁን ባለፈው ልጅ ሎን የሚባል ልጅ አለ ከሱ ጓደኛው ጋር ይመጣ የታመመ ጊዜ ራሱ የዘፈን ለራሱ የዘፈን ይመስላል ምናምን ያለ ይል ነበር። አንድ ዘፈን ደግሞ ሌላም ዘፈን እንደዚህ የጋበዝኳቸው ሁሉ ቢቀሩ ምናምን ያለ እኔና አንቺ ብቻ አይሎ ጋር እናደርጋለን ምናምን ያለ ማለት ሰዎች ጋር እንደዚህ እንደሚላይ ምናምን አይነት ነገር ፊሊንግ ያለው ዘፈኖች አሉ መሰለኝ። ግን እንደዚህ አይደለም ማለት እንደዚህ ሙሉ ሙሉ እንትን ታደርግበታለህ። ኖርማሊ ቢጨርሰው ግን እንደዚህ አይነት ነገር ሀሳብ ይኖራል። ዝም ብሎ እሱ እንዳጀመረው እንደዛ ነው። ትንሽ የሚቀጣጠም ነገሮች አሉ። አንደበቴ ተናገር እውነት የሆነ ነገር በሆሊውድ ወይም ውጭ ሀገር ላይ ታዋቂ ግለሰቦች ወይም ሙያው ላይ ያሉ ሰዎች ተመሳሳይ ሙያ ላይ ያሉ ሰዎች አብሮ የመኖር የመጋባት የመፋቀር ነገሩ የተለመደ ነው። እኛ ሀገር ላይ ብዙም አልተለመደም እና እስቲ እናንተ ወደዚህ ወደ ፍቅር ስትመጡ ማን ነው መጀመሪያ ፍቅር ያዘው? ከዛ ደግሞ ቀጥሎ ደግሞ ማን ነው የፍቅር ጥያቄ ቀድሞ ያቀረበው? ተደናንቀን ነው የተገናኘ ነው። እንዴት ተናገረ? እኔ መጀመሪያ ያው ቲቪ ላይ ነው ያየኋት እና ቲቪ ላይ እንዳየኋት ልጅ አገባታለሁ ብያለሁ ገና ስታት። እሺ ግን ያው ከጊዜያት በኋላ ተገናኘንና እስቲ ዳያን ጨርሼ እኔ ደግሞ ያው ፊልም ላይ ነው ማየው። የተገናኘን ሰሞን ፊደል አዳኝ የወጣበት ሰዓት ነበርና በጣም አደንቀው ነበር ከአንድ ድል ጀምሮ ማለት ነው። አንድ ድል እና ያው ተገናኘን። ሀገር ፍቅር ብዙ ጊዜ እኛም ፊልም እናያለን፣ እሱም የሚገኝበት ቦታ ነው እንደማደንቀው ነገርኩት። እሱም ያው አይዲ ላይ ያውቀኝ ነበረ። ግን ያው ጥሩ መግባባትና ጥሩ ግንኙነት ነበረን። ወደ ፍቅር ገባን ማለት ነው ጊዜ ሳይፈጅ። አብራችሁ በነበራችሁበት ጊዜያቶች ውስጥ ቅናት የሚያጭሩ ስሜቶች አይኖሩም? ፍቅር ነውና ብዬ ነው። እንደው ማን ነው የሚቀናው ከሁለታችሁ? ያው ስማ ፍቅር እስካለ ድረስ ቅናት ይኖራል። ግን በእነዚህ በአድናቂ ደረጃ እኔ ብዙ እንትን አያደርገኝም፣ አይሰማኝም። ምክንያቱም ደስ ነው የሚለው ሰው ክብር ሲሰጥ ፍቅር ሲሰጥ እሷንም ሰው ሲያደንቃት ሳይ ደስ ነው እንጂ የሚለኝ የቅናት ስሜት አይሰማኝም። ተመሳሳይ ነው። በጣም ደስ ይለኛል። የሚያደንቁት ይኖራሉ፣ ኢቭን ያው በጣም ደግሞ የሚወዱት ይኖራሉ። እየመጡ ፍቅራቸውን አድናቆታቸውን ይገልጻሉ። በዛ ሰዓት በጣም ደስ የሚለኝ እኔ ኩራት ነው የሚሰማኝ። አንደኛ ነገር እሱ ጋር ያለውን ነገር አውቃለሁ። እምነቱ አለ። እምነቱ ካለ ብዙ ቅናት አይኖርም። ቅናትም ቢኖር ደግሞ የፍቅር ነው የሚሆነው። ስለዛ አብዛኛውን ደስተኛ ነኝ እኔ እሱ ሲያደንቁት ሲወዱት ምናምን በጣም ደስተኛ። ጥንድ ከመሆናችሁ በፊት ወንድ ላጤነት ወይም ሴት ላጤነት በራሱ እንዴት እንደሚገለጽ በፊት የነበራችሁበት ህይወት አለ፣ አሁን ያላችሁበት ህይወት አለ። ልዩነቱን እስቲ ለየብቻ አስረዱኝ። ወንድ ላጤ ያው ወንድ ላጤ ሲሆን ብዙ የመሰብሰቡ ነገር የለም። በዋልክበት ልታደርስ ትችላለህ፣ ወደ ቤት የመግባት ነገር እና ብዙ ነገር ብክነት ይበዛዋልና ትዳር ላይ ስትመጣ ግን ትንሽ የመሰብሰብ ነገር ይኖራል። ነገርን አስቀድመህ ማሰብ፣ ለነገሮች ጠንቃቃ ትሆናለህ ምናምን እና ትተጋግዛለህ። እንደ በላጤነት ጊዜ ምንም ብዙ የሚያስጨንቅህ ነገር የለም። ግን ትዳር ሲሆን ኃላፊነት ይኖራል እና ለኃላፊነት ትተጋለህ። አንቺ እኮ የተለየ ነገር አለ? ያው እኔ ከትዳር በፊት ቤተሰብ ጋር ነበርኩኝ። ከዴቡ ጋር ግንኙነት ከጀመርን በኋላ ብዙ ጊዜያችን አብረን ነበር የምናሳልፈው። ከዛ ውጭ አሁን ወደ ትዳር ስንገባ ደግሞ ሞር አብሮ በአንድ ጣራ መኖር አለ። ቶሎ የመመለስ ወደ ቤት ለልጅ ማሰብ ብዙ ኃላፊነቶች አሉ። ስለዚህ ሞር ያ ነገር ይጨምራል። አሪፍ ነው። መስከረም ላይ ማክሰኞ ቀን ይመስለኛል ያልተለመደ ቀን መስከረም 15 የቀለበት ስነ ስርዓታችሁን ያደረጋችሁት እና ቀኑ እንዴት አሰባችሁት? ያልተለመደ ቀን ነው፣ ማክሰኞ ነው እና እንዴት እንደነበረ እንዴት እንዳለፈም በዛው አያያዛችሁ ሲያጫውቱኝ። ቀኑን አስበን የነበረው ለመስቀል እንዲሆን ነበረ። ነገር ግን እኛ ማለት ብዙም የተጋነነ ነገር አላዘጋጀንም። ጠዋት ማዘጋጃ ተፈራርመን ከሰዓት አነስ ያለ ምሳ ግብዣ ለማድረግ ነው። ምክንያቱም በወቅቱ እኔ በጣም ከባድ ሐዘን ላይ ነበርኩኝ አባቴን አጥቼ እና ነፍሰ ጡርም ስለነበርኩ ጊዜ እንዲገፋ አልፈለግንም። በቃ ማክሰኞውን ቀን መረጥን። ሽማግሌዎቻችን የተወሰነ ጓደኞች ጠርተን ያው ጥሩ ጊዜ አሳለፍን ማለት ነው። አዎ እንዳለችው ነው። ብዙ ጊዜ እቅድ የምታወጣው እሷ ነች። እኔ ብዙም በዚህ ቀን እንዲያደርጋለሁ ብዬ ብዙም አላቅድም እና አሁን እንዳለች ነው። ሀዘንም ነበረና ማርካንም እየመጣች ስለነበረ ከመግፋቱ በፊት ቤተሰብ አየህ በድብቅ ሲሆን ማን ይንከባከባታል? ቤተሰብ ገብታ ካልታወቀ። ስለዚህ ሽምግልና ቶሎ ተላከና ቶሎ ይፍ ምንድነው ህጋዊ እንደሆነ ስጦታ
እንቁጣጣሽ አልበም ከስቃለኝ 8 ዓመት በኋላ ወጣውና አንዳንድ ሰዎች ይላሉ ሸዋንዳኝ ነዳጅ እያወጣ ነው ወይ 8 ዓመት ሙሉ ለምንድን ነው የቆየኸው ይሉሃል። እስቲ ምንድን ነው መልስህ አንተ? 8 ዓመት እንግዲህ የቆየበት ምክንያት አልበም የመጀመሪያ አልበም ከወጣ በኋላ 2 ዓመት ያህል ቱር አድርጌ ነበር። በአገር ውስጥም በውጭ ሀገርም በጣም ብዙ ስራ ስለነበር ቱር አድርጌ ነበር። ቱር ላይ ነበርኩኝ። ከዛ በኋላ ወደ ሁለተኛው ስራ የገባው ከ6 ዓመት በፊት ማለት ነው። ከገባ በኋላ የካሴቲንግ ስራም እየሰራሁ ሌሎችም ስራ ሰራ ነበር። ማለት ምንድነው ፋሚሊ ክለብ አለ፣ የኔ ክለብ ነው። ከጓደኞቼ ጋር የከፈቱት ክለብ እዛ ሰራ ነበር። አልፎ አልፎ ለ3 ወርም 4 ወርም ውጭ ሀገር እየወጣሁ ሰራባቸው አጋጣሚዎች ነበሩ። ሌሎችም ስራዎች ሰራ ነበር። ማለት ሰርጎች፣ ፓርቲዎችም ሰራ ነበር። እንግዲህ በእነዚህ ምክንያት 6 ዓመት ቆየ እንጂ 6 ዓመቱን ሙሉ በየቀኑ ያስተካክላል። አንተ ግሩም መዝሙርና ቴዲ አፍሮ ሶስታችሁ ናችሁ ያቋቋማችሁትና ካፒታሉ ከየት ተገኘ? አፍሮ ሳውንድ የሚለውን ስሙን ሲያወጣው ማን ነው? አፍሮ ሳውንድ የሚለውን ስም ያወጣሁት እኔ ነኝ። ከግሩምና ከቴዲ ጋር ብዙ ተከራክረንበት ነበር በዚህ ጉዳይ። እነሱ ፈልገው የነበረው የአማርኛ የሆነ ስም እንደ አክሱማይት ወይ ዳላክ ወይ አቢሲኒያ ምናምን እንደሚባል ማለት ነው። እኔ ደግሞ ያሰብኩት አፍሪካን ሳውንድ ይሁንና ወይም አጥሮ ለምን አፍሮ ሳውንድ የሚል ስም አንሰጠው ማለት በኋላ በጣም ወደዱት። እኔ እንግዲህ ስያሜ የሰጠሁት። ከሴንጆ ወጣህና አዲስ አበባ ዩኒቨርሲቲ ገብተህ ማኔጅመንት ነጥና መጀመሪያ ዓመት ኬሚስትሪ ነበር። ከዛ በኋላ ማኔጅመንት ነጥና 3 ዓመት ተማርክ። ከዛ በኋላ ዊዝድሮ አድርገህ ወጣህ። አንድ ዓመት ነው የቀረህ። እንደው አላስችል ብሎ የወጣበት ምክንያት ምንድን ነው? ዊዝድሮ ውስጥ እስከ መቼ ነው? ከዚህ በኋላ ይቀጥላል ለመጨረስ ወይስ ምንድን ነው ዓላማው? ባንዶች ላይ የቁም የምሰራበት አጋጣሚዎች ነበሩ። ጃም ማድረግበት አጋጣሚ ነበርና ክለቦች ውስጥ ታዋቂነት እያተረፍኩ የክለብ አካባቢ የሚመጡ ሰዎች በጣም የወደዱኝ ሲሄዱ ሞር ስሜቴ ወደ ሙዚቃው እያደለ ሄደ። ትምህርቱ ደግሞ ዓመቱ በጨመረ ቁጥር በደንብ ፎከስ መሆን አለብኝ፣ እየጠነከረ ነው የሚሄደው። ስለዚህ ሁለቱንም ከማበላሽ ስሜቴ ወደሌለበት ወደ ሙዚቃው ሊድና አንድ ደረጃ ከደረስኩ በኋላ ደግሞ በማገኘው ጊዜ ቀጥሏል ብዬ ትምህርቱን አቋርጬ ወደ ሙዚቃው ኮርስ ትምህርት ግድ ያስፈልጋል። የምፈልገው ደረጃ ከደረስኩ በኋላ ግን ኮርሶችንም የቀረኝም ትምህርት ጨርሳለሁ ብዬ አስባለሁ። ማኔጅመንት ማጥናትህ አሁን ላለበት አሁን ቢዝነሱ አለ ከዘፋኝነትም ባለፈ ያው ኢንቨስትመንት ነው የሚባለው ቢዝነሱም ላይ ያለበትና እሱ የጠቀመህ ነገር ያለ ይመስለኛል። እንግዲህ ጠቅሞኛል። በፊትም ቢሆን ግን ከሴሚሴክ ባንድ ከወጣን በኋላ የተወሰነ ጊዜ አይቤክስ ሆቴል ውስጥ ሰርተን ነበር። የዛን ጊዜ እንደ ማናጀር ሆኜ ዲል ያደረኩት እኔ ነበርኩ። የባንዱ ማናጀር አንተ? እንደ ማናጀር እኔ ነበርኩ። የምላክ ነበርና ከሆቴል ባለቤት ጋር ዲል አድርጌ ትንሽ ጊዜ ሰርተን ነበር። ከሴሚሴክ እንደወጣን 1-4 ወር ያህል ምናምን ሰርተን ከዛ በኋላ ብዙዎቹ ውጭ ሀገር ሲሄዱ ባንዱም አልቀጠለም። በአንድ ወቅት የተለያዩ ባንዶች ላይ ባንዴ በመስራት ወደር የማይገኝልህ ድምፃዊ ነበርክና ጋዜጠኛ ደረጃ ኃይሌ ስም አውጥቶልሃልና ምን ብሎ ነበር ስም ያወጣልህ? ደረጃ እንኳን ትንሽ አጋንኖታል። ያወጣልኝ ስም አጂፕ ነበር። 6 እግር ስላለው 6 ቦታ ትሰራለህና አጂፕ ነው የምደብለው። አጂፕ ብሎ ነበር። ለነገሩ 6 ቦታ ትሰራ ነበር። 4 ቦታ ነበር የምሰራ። 2 ጨምሮበታል። 4 ቦታ ባንዴ ከሰራ ያው አጂፕ ልክ ነው ጨምሮ ያለው ሰው ብቻ 4 ክለቦች 4 ባንድ ትሰራ ነበር። እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይድናል መቼ ነው ምገባው ሀገሬን የማያት በማለት ተመነ የልጆች ጽናት። እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይድናል መቼ ነው ምገባው ሀገሬን የማያት በማለት ተመነ የልጆች ጽናት። ባህር ማዶ ቆሞ የሰው ብሎ ጠርቶኝ ያዕቆብ ጉዳይ ግን የራስን ቀረምቶ ብህራ በስንፍና ቢገዳኝ እኔ ለምስሮት ብሎ ሸሸጉልናል። ባህር ማዶ ቆሞ የሰው ብሎ ጠርቶኝ ያዕቆብ ጉዳይ ግን የራስን ቀረምቶ ብህራ በስንፍና ቢገዳኝ እኔ ለምስሮት ብሎ ሸሸጉልናል። ሰው ብረር ብረር አለኝ ሰው ክነፍ ክነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍረኝ ኑር ያለ ወገን ቢሰለቸኝ ከብቶቹ መስክ በማለኝ ሰው ብረር ብረር አለኝ ሰው ክነፍ ክነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍረኝ ኑር ያለ ወገን ቢሰለቸኝ ከብቶቹ መስክ በማለኝ እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይድናል መቼ ነው ምገባው ሀገሬን የማያት በማለት ተመነ የልጆች ጽናት። እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይድናል መቼ ነው ምገባው ሀገሬን የማያት በማለት ተመነ የልጆች ጽናት። ትልቅ ነበርክና ትልቁን ይለኛል ልቤ መንታ ሆኖ መላሳትቶኝ አቅም ስላጣሞ ሊያስበትረ ሙሴ ሸሽት እስከ መቼ ማንነቴን ሸጭ። ትልቅ ነበርክና ትልቁን ይለኛል ልቤ መንታ ሆኖ መላሳትቶኝ አቅም ስላጣሞ ሊያስበትረ ሙሴ ሸሽት እስከ መቼ ማንነቴን ሸጭ። ሰው ብረር 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 አለኝ ሰው ክነፍ ክነፍ ነባለኝ ሀገሬ ሜዳው ትዝ ቢለኝ ጨዋታው ያፍረኝ ኑር ያለ ወገን ቢሰለቸኝ ከብቶች መስክ በማለኝ ሰው ብረር 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 አለኝ ሰው ክነፍ ክነፍ ነባለኝ ሀገሬ ሜዳው ትዝ ቢለኝ ጨዋታው ያፍረኝ ኑር ያለ ወገን ቢሰለቸኝ ከብቶች መስክ በማለኝ
በስልክ ቁጥራችን ደውለው ያሳውቁን። ዓላማችን የሚያዝናኑ የሚያስተምሩና ማህበራዊ ነክ ጉዳዮችን ለእናንተ ማቅረብ ነው። በቅርብ ቀን በአዲስ ዓመት በአዲስ እንግዳ በአዲስ አቀራረብ በሁለተኛው ምዕራፍ ይጠብቃችኋል። ጆሲ ኢን ዘ ሃውስ ሾው። ኢዮብ ውሎ ከጠዋት ጀምሮ እስከ ማታ እንዴት ነው የሚያሳልፈው? ኢዮብ ከእንቅልፉ የሚነሳው ሞስትሊ 7 ሰዓት ምናምን ነው። ላይክ እንደ ብዙ አርቲስት ቤቱ ሄዳለሁ። ኦልሞስት ኤቭሪ የምር ሩቲን ላይፋችን ቤቱ ሄዳለሁ። እስከምደርስ ድረስ ባይብል ምናምን እያነበበ ራሱን ፊልም ምናምን እያየ ሙዚቃ እያዳመጠ ይጠብቀኛል። ከዛ እንገባለን፣ ምሳ ምናምን እንበላለን፣ ትንሽ ቤት እንጫወታለን። አለ ቢሮ የምንለው ካልዲስ አለ መድኃኒዓለም የመጀመሪያው ካልዲስ፣ እዛ እንሄዳለን። አለች ራሳችን ቦታ። ስራ ከሌለን እዛ ታይም ስፔንድ እናደርጋለን። ኢዮብ ተለምዷል እዛ ብዙ ጊዜ እና ብዙ ሰው ይመጣል እሱን ፍለጋ፣ እዛ እንጫወታለን ምናምን። ስራ ካለው ወደ ስራ እንሄዳለን። እንግዲህ ከ92 አካባቢ ጀምሮ ለቀጣይ 5 ዓመት አብረን ነበርን። እንግዲህ ከዛም በኋላም እንደዚሁ እንግዲህ ክለብ ካቆመበትም ጊዜ ወደ ዱባይ ነው ሄደው። ከዛም እንግዲህ እንገናኛለን አብረን ይኖርን ማለት ይችላል። ግን በክለብ ውስጥ 5 ዓመት ያላነሰ ነው የነበረው። ተቀባይነቱ ግን የሚገርም። ስንሰበሰብ ብዙ ነገሮችን ነው የምናወራው። ኢዮብ ግን ያው ፍላጎቶቹ ውስን ናቸው። እንድናወራ ሁሉ ጊዜ መልካም ነገሮችን እንድናወራ ነው የሚፈልገው። ስለ እያንዳንዱ ነገር ፖዚቲቭ ኢሜጅ እንዲኖረን ነው የሚመክረን የነበረውና ብዙ ጊዜም የእሱን ምክር እንሰማለን። ብዙ ነገሮችን በማስተዋልና በጥልቀት ስለሚመለከት የሚያወራቸው ነገሮች አብዛኞቻችንን ስለሚያስደስቱን እዚህ ነው የምንሰበሰበው። ስንደውልለት ቢሮ ነኝ ይለናል። በቃ ቀጥሎ ወደዚህ መምጣት ነው። እንደ ቢሮ ነበር ይሄን ቦታ የሚጠቀምበትና ባይብል ደግሞ በደንብ ስለሚያነብ እንደዚህ መጽሐፍ ቅዱሳዊ የሆኑ ነጥቦችን ያነሳና ነገሮችን ከምን አንፃር መመልከት እንዳለብን በብዛት የምናወራው በእንደዚህ አይነት ጉዳዮች ላይ ነው። ብዙ ሰዎች ደግሞ ስለምንሰበሰብ የተለያየ ፕሮፌሽን ላይ ያለንም ሰዎች ስለሆነን እዚህ ጋር የምንመጣው ከሁላችንም የተለያየ አይነት ነጥብ ነው የሚነሳውና በዛ ምክንያት ኦልሞስት ስለማናወራው ነገር የለም ማለት ይቻላል። ስለ ሁሉም ነገር ነው የምናወራው። ነገሮችን ቀደም ብሎ የማየት ወይም የማሰብ ነገሮች ይኖራሉ። እንደው ዝም ብለህ የተቀጣጠመብህ የዜማ አካባቢ ወይ የተቀጣጠመብህ የግጥም እንደው መንፈስ ይኖር ይሆን አሁን ካለው ሁኔታ ጋር? ዝም ብሎ ማለት የቢኒሜን እና የኢካን አንድ ላይ ገርስ የሚለው ሰርቻለሁ። ጋሞላይ ሰበረዳለ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ ሰበረዳለ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ የማረከኝ የሷ ቆንጅና ይጠራኛል ሳስባት ገና ችሎ ጋሞላይ ሆና ሊዳብሰኝ ፈረሴን ቶሎ ያበራኝ ነው ናፍቆት ያይለው ከፍቼ ነው ያቺ ኪዮስክ አሁን አለች እና ከዛ ጀምሮ ነው የሰራሁት። ብዙ ነገር ሰርቻለሁ። ዝናብዙ ለራሱ የሚሰጠው ግምት በጣም የተለየ ነው። ያው ጉረኛ ነው የሚለው ነገር አለ ማለት ብለው መሰለኝ እንደዛ የሚሉና በጣም በቃ ለራሱ የሚሰጠው ግምት የተለየ ግምት ነው። የሚጠይቀው ዋጋ በጣም አደገኛ ዋጋ ነውና በጣም ከባድ ነው ከሱ ጋር መስራት በገንዘብ ደረጃ ይሏል። ለራስህ ቦታ መስጠት በጣም ጥሩ ነው። ስህተት አይመስልም። የተጋነነ ነው የሚለው ነው እንጂ የተጋነነ ነው ብለው እንግዲህ አልተውኝም፣ እያሰሩኝ ብለውም የቀሩት ይቀራል። ማንም ሰው ለራሱ የሚሰጠው ዋጋ ይኖራል። እኔ እንደኔ አሁን ለራሴ የሚሰጠው ዋጋ ገና አልተጋነነም ለኔ ግን በጊዜው በደረጃው በጊዜው እየቀጠለ ይሄዳል። አሁንም አያቆም፣ ገና እየጨመርኩ ይሄዳል። ስህተት የለውም። ማንኛውም ደግሞ አርቲስት ቢያደርግ ነው የምመኘው። በቃ ለራሱ ዋጋ መስጠት አለበት። ጠቅላይ ሚኒስትር ሆነ ካፕቴን ሆነ ኢንቨስተር ሆነ ግርማ ሞገስ ያላቸው ገጸ ባህሪዎችን እየተላበስክ ነው የምትሰራው። አንድ ምስኪን ሰው ለዝናብዙ ያ ገጸ ባህሪ ቢሰጠው እንዴት አድርጎ ይሰራዋል ብለህ ትላለህ? ከዚህ ጋር አያይዘህ ምን አይነት ገጸ ባህሪዎች ደስ ይልሃል? ድስቶች ሲመጡልህ ምን አይነት ገጸ ባህሪ ቢመጣልህ ነው ደስ የሚልህ? ሁል ጊዜ አንተ እንዳልከው ሀብታም ባለስልጣን ያው ካፒቴን ምን ያደርጉ ነው የሚሾሙኝ። እኔ ምናፍቃት ስራ እንዳለች የመጨረሻ ድሃ ሆኜ በሜካፕ ተሰርቶ ያንን መስራት በጣም እመኛለሁ። ኢትዮጵያ ሆነው በአሜሪካን ሀገር የሚኖሩ ትልቅ ሞዴሎች መካከል አንዷ ነሽ እና በልጅነትሽ ቁመትሽ በጣም ረዥም ነው። በተለምዶ ከምናየው የሴቶች ቁመት በጣም ረዥም ነሽ እና በልጅነትሽ እንደው አይተውሽ ወደፊት መንገድ ላይ አይተውሽ ወደፊት ሞዴል ትሆኛለሽ ምናምን ብሎ የተነበየሽ ሰው ይኖር ይሆን? ኢትዮጵያ ውስጥ ነው? አዎ፣ ኢትዮጵያ ውስጥ ማንም አላለኝም። እንደውም ላይ ይሞቃል ይቀዘቅዛል ነበር የሚለው። ሞዴል ለመሆን መስፈርት አለ እና እኛ ሀገር ላይ ደግሞ ትንሽ ኢንዱስትሪው ገና በማደግ ላይ ያለ ስለሆነ መስፈርቱ ትንሽ ግራ የሚያጋባ አይነት ነገር አለው እና አንዲት ሞዴል በዓለም አቀፍ ደረጃ ሞዴል ለመስራት 9-10 ዓመት የሆነኝ ነበር የዛን ሰዓት። አፍሪካ በተሰኘው የሰርከስ ቡድን ውስጥ ለምን ያህል ዓመት ላይ ቆየሽው እና ከጀርመን ውጭ ሴት አደረጋችሁ የስራቸው የማሳየት እድሉ ገጥሞሽ ነበር? በአፍሪካ ሰርከስ ውስጥ እያለን ያው አብዛኛውን ጊዜ ቱር ያደረግነው ጀርመን ውስጥ ነበር። ያው በደንብ ታዋቂነት የነበረው እዛ ነበር ሰርከሱ። ግን ያው ስዊዘርላንድም ሄደ ነበር፣ ኦስትሪያ ቱር አድርገን ነበር። ከዛ በኋላ ግን ወደ ቤልጂየም ሄድ ነው፣ ያው ወደ ሌላ ሰርከስ ማለት ነው። ሰርከስ ድራጎን ወደሚባል ሰርከስ ነበር ሄድ ነው። ሞታል ተብለህ ያ ሁሉ ነገር ተደርጓል። አንተ ደግሞ በህይወት አለ። ምን ነበር ያ ክስተት? ያ ክስተት ማለት እኛ ከናዝሬት ከደብረ ዘይት ወደ አዲስ አበባ እንመጣለን
እና ልክ ገላን አካባቢ ስንደርስ የአሸዋ መኪና እኛ ደረሰ መጣ። የአሸዋ መኪና ወጣብና እንዳለ ይወጣብናል ያችለ ወደ 12 ሰው ምናምን አንድ ላይ ከኔ ጋር 14 ምናምን 13 ነን ያችለ ይወጣብናል። ከዛ ትራፊክ ፖሊስ ይደርስና የሞቱትን ምናምን ያነሳሳቸውና ይዟቸው ወደ ጦር አንበሳ ሆስፒታል ከኔ ጋር አብሮኝ የሚኖር ልጅ ነበር። አብሮኝ የተወለደና አብሮኝ ያደገ ማለት የሰፈር ልጅ ነው። እሱ አብሮኝ ይኖር ነበር። እሱ ይሰማል። ከዛ ይደውልና እሱ ለሱ ቤተሰቦች ነግሯቸው ለኔ ቤተሰቦች እንዳያረዷቸው ይነግራቸዋል። ያ ነገር የኔ ቤተሰቦች ይሰሙና ጠዋት ተነስተው ያው ሩምባ ይነፋን ንፍሮ ይቀቀላል ድንኳን ምናምን ይደካውና ወደ 4 ሰዓት አካባቢ ከደብረ ዘይት ወደ ሬሳውን ለማምጣት ወደ ሚኒሊክ ሆስፒታል ይሄዳሉ። ከሳሪስ ልጆች ነበሩ አብረው ተያይዘው ወደ ሚኒሊክ ይሄዳሉ። ወደ ሚኒሊክ በሚገቡበት ሰዓት ሬሳ መምረጥ ይጀምራል። ሲመርጡ ድንገት እኔን ያጡኛል። ሲያጡኝ አንድ ልጅ እኔን ነው የሚመስለው። ጸጉር ቁርጡ እንደኔ ነው ማለት ደም ስለለበሰ ይጠራጠሩና ከኔ ጋር ያለው ልጅ እሱ ነው ይሄን ይባላል። ይሄ አይደለም ይላል። እስቲ ሰው ሲሞት ይቀያየራል። ስለማንኛውም እስቲ ጥርሱን አሳዩኝ ይላቸው። እሱ አይደለም ይላል። ከዛ ጥርሱን አሳዩኝ ሲባል ፊቱ ይታጠበለትና ጥርሱን ያያል። አይ እሱ አይደለም ይላቸው። ሲላቸው ራሱ ነው ብዙ ሬሳዎችን ስላየ ተምታቶበት ነው ራሱ ነው ይሉታል። ማለት ሲመጡም ተራራዮች ደግሞ እስከ 103 104 ናቸው ፋይል ውስጥ ያሉት። በይልማ ገብረአብ አይኖች ከዚህ ቀጥሎ የምጠይቅህን አርቲስቶች ባጭሩ ትገልጻቸዋለህ። አርቲስት ጥላሁን ገሰሰ በይልማ አይኖች። ጥላሁን ለኔ ታቦት ነው። ሌላ ምንም አይደለም። የምወደው የማከብረው አይቼም አልጠግበው። እንግዲህ በዚህ መልክ ነው እነሱ መግለጽ የምችለው። ጥላሁን በቃ ለና ቢላብ የምለው ነበር። ይሄ ሰውዬ እኮ ታቦት ነው ነበር። እሱ ላይ አውራኝ ሲፈልግ እንኳን እኔ በቃ ምክንያት ፈልጌ እርቃለሁ። እሺ እንደዚህ በጥላሁን እኔ ታቦት ነው ያልኩትም እዚህ ነው። ማሙድ አህመድ ማሙድ በጣም ስራ በቃ የማይለቅ ሰው የዚህ ኖሮ አብረን ብናወራ አንድ ዜማ ሰጥተን የስራ ፍቅሩ ኃይለኛ ነው። አስጠኑኝ ነው የሚለው። ኦርጋን ተሸክሞልን ነበር የሚሄድ እነሱን የአገር ቤቷ ስንሰራ ከመኪና ውስጥ አውጥቶ ማሙድ ነው በቃ ስለ ማሙድ ምን ታወራለህ? መርካቶ ውስጥ ማሙድን ኦርጋን ተሸክሞ ያን ያህል ነው የነበረው ፍቅር። እሺ አስቴር አወቀ። አስቴር ህፃን ልጅ ናት። እኔ እንደ ህፃን ነው የማያት። በስንት ብዙ ስራዎች ከሰራሁላት በኋላ ነው አሁን የመጨረሻውን አልበም ስራ ቤት የመጣ ምናምን ያገኘኋት እና ከምገምተው ብሳ መድረክ ላይ ሰኞ ማክሰኞ ትጫወታለች። ብዙ የኪነ ጥበቦች የዋህ ናቸው። አስቴር ደግሞ የባሰች ናት። የዋህነቷ ነው እሷ የሚታየኝ አብልጬ የማየው። ኤፍሬም ታምሩ ወንድሜ ነው። ኤፍሬም በቃ የሚገዛኝ ሰው ነው። ኤፍሬም አጠገቤ ሆኖ ሲያንጎራጉር ሲያዜም ድረስማ ይወረኛል። ኤፍሬም በሚጫወታቸው ዜማዎች ይለካል የማሸነፍ ኃይሉ የመማረክ ኃይሉ። ኤፍሬም ከኛ ጋር ቁጭ በሚሰራበት ሰዓት የሚሰራቸውን ዜማዎች ከአቤ ጋር የሚሰራቸው ዜማዎች ግምት ውስጥ ከታለሁ እኔ ሳስብ እና በሲዲ ወይም በካሴት ታትሞ ከሚመጣው በላይ ብዙ ስራዎች እኔ መኖሪያ ቤት ተሰርተዋል። የኤፍሬም ስራዎች አቤም ያለበት እና ኤፍሬም በጊታር አቤ ጊታር እየመታለት ሲጫወት በስማ እናቴ ቢጠሩኝ አልሰማም። እንግዲህ ነገር በቃ እውነቱን ነው የምነግርህ። ኤፍሬም አጠገቤ ሆኖ ሲጫወት ይገዛል። ኤፍሬም አርቲስት ቴዎድሮስ ታደሰ በይልማ አይኖች። ቴዲሻ ብዙ ጊዜ እኔ ጎደሎ እያልኩ ነበር የምጠራት። በጣም በቃ ቤተሰብ ነበረ። ልጄ አንድ ልጅ ያለች ኢየሩሳሌም ይልማ ቴዲ መጣልኝ ስትባል በምግብ የምትበላው በቃ እንደ ቤተሰብ ከኔ ቤት ዴይሊ ነው ከስራ ውጪ ከቤት የማይወጣ በቃ ቤተሰብ ነው። ለዛም ሊሆን ይችላል ግን በጣም ወደ እኔ ቀርባ ተሰምታኛለች። በደንብ ተሰምታኝ ነው ብቻ የሰራሁት በጠቅላላና ዝና ብዙ ስምህ ለየት ያለ ነው። ከዚህ በፊትም ሰምቼው አላውቅም ይሄን ስምና። እስቲ ዝና ብዙ ለምን ተባልክ? ለምን እንዳሉኝ አላውቅም። ብቻ አባቴ እንዳወጣት አውቃለሁ። ቡና የመኩያ ነበረ፣ ከሬስቶራንት ሌላ ምንድን ካፌ ነበረኝ። ብዙ ስራ ነው የሰራሁት። ረስቻቸዋለሁ እንጂ በጣም ብዙ። እኔ ከልጅነቴ እንኳን አስታውሳለሁ እዚህ 22 ማዞሪያ በደርግ ጊዜ ያው መታወቂያ ይሄ ዘመቻ ምናምን ተብሎ እንትን ሲል ያችን ለመዳን ተብሎ እድሜ ተጨምሮ መታወቂያ ወጥቶ ሱቅ ሁሉ ከቤታችን አጠገብ ሱቅ ሁሉ ኪዮስክ ከፍቼ ነው። ያቺ ኪዮስክ አሁን አለች እና ከዛ ጀምሮ ነው የሰራሁት። ብዙ ነገር ሰርቻለሁ። ዝና ብዙ ለራሱ የሚሰጠው ግምት በጣም የተለየ ነው። ያው ጉረኛ ነው የሚለው ነገር አለ ማለት ብለው መሰለኝ እንደዛ የሚሉና በጣም በቃ ለራሱ የሚሰጠው ግምት የተለየ ግምት ነው። የሚጠይቀው ዋጋ በጣም አደገኛ ዋጋ ነውና በጣም ከባድ ነው ከሱ ጋር መስራት በገንዘብ ደረጃ ይሏል። ለራስህ ቦታ መስጠት በጣም ጥሩ ነው። ስህተት አይመስልም። የተጋነነ ነው የሚለው ነው እንጂ ኦፍኮርስ የተጋነነ ነው ብለው እንግዲህ አልተውኝም፣ እያሰሩኝ ብለውም የቀሩት ይቀራል። ማንም ሰው ለራሱ የሚሰጠው ዋጋ ይኖራል። እኔ እንደኔ አሁን ለራሴ የሚሰጠው ዋጋ ገና አልተጋነንም። ለኔ ግን በጊዜው በደረጃው በጊዜው እየቀጠለ ይሄዳል። አሁንም አያቆም፣ ገና እየጨመርኩ ይሄዳል። ስህተት የለውም። ማንኛውም ደግሞ አርቲስት ቢያደርግ ነው የምመኘው። በቃ ለራሱ ዋጋ መስጠት አለበት። ጠቅላይ ሚኒስትር ሆነ ካፕቴን ሆነ ኢንቨስተር ሆነ ግርማ ሞገስ ያላቸው ገጸ ባህሪያቶችን እየተላበስክ ነው የምትሰራው። አንድ ምስኪን ሰው ለዝና ብዙ ያ ገጸ ባህሪ ቢሰጠው እንዴት አድርጎ ይሰራዋል ብለህ ትላለህ? ከዚህ ጋር እያይዘህ የበላ ቀጥታ ጥቁር አንበሳ ከዛ በኋላ እዛ አገኙ በቃ ተደናገጡ። እንደውም ከዛ ንፍሮ ይዘው ሊመጣው ነበር። በድንጋጤ እየበረሩ ንፍሮ ይዘው ሊመጣው ነበር። ለአሽከርካሪዎች ምን የምትመክረው ነገር አለ? ማለት አሁን አዳዲስ የመጡ መኪኖች አሉ። እነሱ በጣም ይፈጥናሉ። ማለት ከመኪናው ሳይሆን ከሹፌሮች ነው ችግሩ። እንደገና እነዚህ የአሸዋ መኪኖችም አሉ። እነሱ በጣም ይፈጥናሉ። አስቸጋሪ ነው። ማለት የሩጫ ሽልማቱ ሞት ነው። የቀኛዝማች ገብረአብ ልጅ አስተዳደጉ ምን ይመስላል? አባታችን አሁን በገለጽከው ደረጃ ነበር የሚገለጹት ማለት ነውና ከአርሾ በላይ ያለው ግቢ ውስጥ ነው። እዛ ነው ተወልጄ ያደግኩትና ያው ጎረቤቱም አብሮ የኖረ ነው። ሁሉንም እንደ እናት ሁሉንም እንደ ቤተሰብ እያየን ያደግንበት ሁኔታ ነው የነበረው። ለምን አባታችን ያው ባለርስ ነበሩ። ዙሪያውን በሙሉ ቤት የሰሩ እሳቸው ናቸው። በእሳቸው ስም ነበር የሚጠራው አካባቢና ያ የሚፈጥረው አንድ የሆነ የሞራል ግንባታ አለው ይመስለኛል። ታስበው ይሄ የርዕዮተ ዓለም ጉዳይ አይገባም እዚህ ውስጥ። ነገር ግን የአባትህ በሆነ ነገር ላይ መኖር ደስ ይል ነበር በጣም። ለዘፈን ግጥም መጀመሪያ የሰራበትና ወደዚህ ህይወት የገባበትን አጋጣሚ አስታውሰኝ። የመጀመሪያ ግጥም ያለ ዜማ ነው የተሰራቸው። መጀመሪያ 74 ላይ በቃ መኝታ ቤት አልጋ ላይ ሆኜ አንድ ሰው አጠገቤ አልነበረምና ይረገም እያልኩኝ ጻፍኩኝ። መጀመሪያ ጽሁፍ ሙሉ ቀን ጋዣት ሄድኩ። እሱ አሳየት እሱ አንዳንድ
ጽሁፉን ወዶታል። ነገር ግን እንዲጨምር አንዳንድ ነገር እንዳቃናም እንዳሻሽልም የመግራት በቃ አምለ ተቀብሎኛል እና አንድ ሁለቴ እንደዚህ ያመላለሰ የሶስት ጊዜ የሚሆንና ተጠቅሜበታል። በዛ መመላለስ መጀመሪያው ጽሁፍ ተቀብሎ አመስግኖ ቢሸኝ ኖሮ አልጠነክርም ነበር። ሙዚቃ ሲባል የማግባብና በመመለስ ሁሌ አብረው የሚነሱ ነገሮች ስለሆኑ እስቲ ግን ለማስታወስ ያህል አንተ ከሰራሃቸው የኢትዮጵያ የሙዚቃ ስራዎች ለታዋቂ ግለሰቦች ለታዋቂ የሙዚቃ ባለሙያዎች ከሰጣቸው ስራዎች መካከል ምን ያህል ስራዎችን ሰርተሃል? በመጀመሪያ ደረጃ በብዛት ደረጃ ከነዚህ መካከል በጣም ጥቂት የሚባሉትን ብቻ ጥራልኝ እስቲ። የሰራኋቸው የዘፈን ግጥሞች በቁጥር ወደ ህዝብ የደረሱት 1250 ይደርሳሉ። ድምፃውያኖች ደግሞ ጋሞላይ ሰበር መጣለ ወደ አንቺ ይናፈቀኝ አይንሽ ላይ ጋሞላይ ሰበር መጣለ ወደ አንቺ ይናፈቀኝ አይንሽ ላይ ጋሞላይ የምንጭ ውሃሽን የቀመሰ በተፈጥሮሽ ያልተናፈሰ ሞቶ ያልተመለሰ የለም ከቦሽ ፍራፍሬ ውሸቱ ልምላሜው ዙሪያሽ ውበቱ ልዩ በጨዋነቱ ልዩ ለምስሮት ብሎ ሸሸጉልናል በአገር ማዶ ግሞ የሰው ብሎ ጠልቆኝ ያቆም ጉዳ ነገኝ የራሴ ገርምቶኝ በህራብ በስንፍና ቢቀዳኝ ለምስሮት ብሎ ሸሸጉልናል ሰው በረበራለኝ ሰው ክነፍነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍለኝ ኑረ ለወገን ቢሰለቸኝ ከብቶቹ መስሎ አማረኝ ሰው በረበራለኝ ሰው ክነፍነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍለኝ ኑረ ለወገን ቢሰለቸኝ ከብቶቹ መስሎ አማረኝ እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት ትልቅ ነበርክና ትልቁን ይለኛል ልቤ መንታ ሆኖ መላሳትቶኝ አቅም ስላጣሞ ሊያስበትረ ሙሴ ሸሽት እስከ መቼ ማንነቴን ሸጭ ትልቅ ነበርክና ትልቁን ይለኛል ልቤ መንታ ሆኖ መላሳትቶኝ አቅም ስላጣሞ ሊያስበትረ ሙሴ ሸሽት እስከ መቼ ማንነቴን ሸጭ ሰው በረበራለኝ ሰው ክነፍነፍ ነባለኝ አገሬ ሜዳው ትዝ እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት ባህር ማዶ ቆሞ የሰው ብሎ ጠልቆኝ ያቆም ጉዳ ነገኝ የራሴን ገርምቶ በህራብ በስንፍና ቢቀዳኝ ለምስሮት ብሎ ሸሸጉልናል ባህር ማዶ ቆሞ የሰው ብሎ ጠልቆኝ ያቆም ጉዳ ነገኝ የራሴን ገርምቶ በህራብ በስንፍና ቢቀዳኝ ለምስሮት ብሎ ሸሸጉልናል ሰው በረበራለኝ ሰው ክነፍነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍለኝ ኑረ ለወገን ቢሰለቸኝ ከብቶቹ መስሎ አማረኝ ሰው በረበራለኝ ሰው ክነፍነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍለኝ ኑረ ለወገን ቢሰለቸኝ ከብቶቹ መስሎ አማረኝ እውነትም ኢትዮጵያ
የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት እውነትም ኢትዮጵያ የራቀሽ በሆሊውድ ወይም ውጭ ሀገር ላይ ታዋቂ ግለሰቦች ወይም ሙያው ላይ ያሉ ሰዎች ተመሳሳይ ሙያ ላይ ያሉ ሰዎች አብሮ የመኖር የመጋባት የመፋቀር ነገሩ የተለመደ ነው። እኛ ሀገር ላይ ብዙም አልተለመደም እና እስቲ እናንተ ወደዚህ ወደ ፍቅር ስትመጡ ማን ነው መጀመሪያ ፍቅር ያዘው? ከዛ ደግሞ ቀጥሎ ደግሞ ማን ነው የፍቅር ጥያቄ ቀድሞ ያቀረበው? ተደናንቀን ነው የተገናኘ ነው። እንዴት ተናገረ? እኔ መጀመሪያ ያው ቲቪ ላይ ነው ያየኋት እና ቲቪ ላይ እንዳየኋት እቺ ልጅ አገባታለሁ ብያለሁ ገና ስታት። እሺ ግን ያው ከጊዜያት በኋላ ተገናኘንና እስቲ ዳያንቺ ያልሽ እኔ ደግሞ ያው ፊልም ላይ ነው ማየው የተገናኘን ሰሞን ፊደል አዳኝ የወጣበት ሰዓት ነበርና በጣም አደንቀው ነበር ከአንድ ድል ጀምሮ ማለት ነው አንድ ድል እና ያው ተገናኘን ሀገር ፍቅር ብዙ ጊዜ እኛም ፊልም እናያለን እሱም የሚገኝበት ቦታ ነው እንደማደንቀው ነገርኩት እሱም ያው አይዲ ላይ ያውቀኝ ነበረ ግን ያው ጥሩ መግባባትና ጥሩ ግንኙነት ነበረን ወደ ፍቅር ገባን ማለት ነው ጊዜ ሳይፈጅ አብራችሁ በነበራችሁበት ጊዜያቶች ውስጥ ቅናት የሚያጭሩ ስሜቶች አይኖሩም ፍቅር ነውና ብዬ ነው እንደው ማን ነው የሚቀናው ከሁለታችሁ ያው ስማ ፍቅር እስካለ ድረስ ቅናት ይኖራል ግን በእነዚህ ባድናቂ ደረጃ እኔ ብዙ እንትን አያደርገኝም አይሰማኝም ምክንያቱም ደስ ነው የሚለው ሰው ክብር ሲሰጥ ፍቅር ሲሰጥ እሷም ሰው ሲያደንቃት ሳይ ደስ ነው እንጂ የሚለኝ የቅናት ስሜት አይሰማኝም ትንሽ ሴቶች ነገር ይኖራቸዋል ተመሳሳይ ነው በጣም ደስ ይለኛል የሚያደንቁት ይኖራሉ ኢቭን ያው በጣም ደግሞ የሚወዱት ይኖራሉ እየመጡ ፍቅራቸውን አድናቆታቸውን ይገልጻሉ በዛ ሰዓት በጣም ደስ የሚለኝ እኔ ኩራት ነው የሚሰማኝ አንደኛ ነገር እሱ ጋር ያለውን ነገር አውቃለሁ እምነቱ አለ እምነቱ ካለ ብዙ ቅናት አይኖርም ቅናትም ቢኖር ደግሞ የፍቅር ነው የሚሆነው ስለዛ አብዛኛውን ደስተኛ ነኝ እኔ እሱ ሲያደንቁት ሲወዱት ምናምን በጣም ደስተኛ ጥንድ ከመሆናችሁ በፊት ወንድ ላጤነት ወይም ሴት ላጤነት በራሱ እንዴት እንደሚገለጽ በፊት የነበራችሁበት ህይወት አለ አሁን ያላችሁበት ህይወት አለ ልዩነቱን እስቲ ለየብቻ አስረዱኝ ወንድ ላጤ ያው ወንድ ላጤ ሲሆን ብዙ የመሰብሰቡ ነገር የለም ኤሌክሽኑ ጀምሮ የሆነ ጭንቅላት ውስጥ በጣም የሚጫወት ጌም አለ ስለ ላይክ እንዲመረጥ ትፈልጋለህ ላይክ ሁሉም ሰው ዲሞክራት እንዲሆን የምትፈልገው ምክንያቱም ብቻ የመጀመሪያው ጥቁር ፕሬዝዳንት ነው አዎ እና እኛ ማንም የሚጋብዘን ማንም ብቻ ኦባማ ስለሆነ ብቻ እኛ ፋሚሊያችን ቤት የምንሄድ ነው የመሰለን እና was great ማያ ኃይሌ አልፎ አልፎ ደግሞ በሙዚቃ በአሜሪካን ታዋቂ ከሚባሉ የድምፃውያን የሙዚቃ ቪዲዮ ክሊፖች ላይ ትታያለሽ እና እስቲ የነማንን የሙዚቃ ቪዲዮ ክሊፖች ታውቃለሽ? የሙዚቃ ቪዲዮዎች ጃን ሌጀንድ አሁን who do you think you are በቅርብ ጊዜ ለሆነ ለአሜሪካ ሙቪ እየሰራው አለ እሱን እና የቢኒ ማን እና የኤካን አንድ ላይ ገርስ የሚለውን ሰርቻለሁ። ጋሞላይ ሰበረዳለ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ ሰበረዳለ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ የማረከኝ የሷ ቁንጅና ይጠራኛል ሳስባት ገና ችሎ ጋሞላይ ሆና ሊዳብሰኝ ፈረሴን ቶሎ ያበራኛል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት ባህር ማዶ ቆሞ የሰው ብሎ ጠርቶኝ ያዕቆብ ጉድ አደረገኝ የራሴን ቀረምቶ ብህራ በስንፍና ቢገዳኝ እኔ ለምስሮት ብሎ ሸሸጉልናል ባህር ማዶ ቆሞ የሰው ብሎ ጠርቶኝ ያዕቆብ ጉድ አደረገኝ የራሴን ቀረምቶ ብህራ በስንፍና ቢገዳኝ እኔ ለምስሮት ብሎ ሸሸጉልናል ሰው ብረር አለኝ ሰው ክነፍነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍረኝ ኑረ ለወገን ቢሰለቸኝ ከብቶቹ መስሎ አማረኝ ሰው ብረር አለኝ ሰው ክነፍነፍ ነባለኝ አገሬ ሜዳው ትዝ ቢለኝ ጨዋታው ያፍረኝ ኑረ ለወገን ቢሰለቸኝ ከብቶቹ መስሎ አማረኝ እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት እውነትም ኢትዮጵያ የራቀሽ ይቆጫል ወንዝሽን ተሻግሮ አንካሳው ይደናል መቼ ነው ምገባው አገሬን የማያት በማለት ተነነ የልጆቼ ጽናት ትልቅ ነበርክና ትልቁን ይለኛል ልቤ መንታ ሆነ ትታያለሽና እስቲ የነማንን የሙዚቃ ቪዲዮ ክሊፖች ታውቃለሽ? የሙዚቃ ቪዲዮዎች ጃን ሌጀንድ አሁን who do you think you are በቅርብ ጊዜ ለሆነ ለአሜሪካ ሙቪ እየሰራው አለ እሱን እና የቢኒ ማን እና የኤካን አንድ ላይ ገርስ የሚለውን ሰርቻለሁ።
ጋሞላይ 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 ሰፈር ሄዳለሁ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ 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 ሰፈር ሄዳለሁ ወደ እሷ የናፈቁኝ አይኖቿ ላይ ጋሞላይ 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 የማረከኝ የሷ ቁንጅና ይጠራኛል ሳስባት ገና ችሎ ጋር ጋሞላይ ሆና ሆና ጋሞላይ ሆና ሆና ጋሞላይ ሆና ሆና ጋሞላይ ሆና ሆና ጋሞላይ ሆና ሊዳብሰኝ ፈረሴን ቶሎ ያበራኝ ነው ናፍቆት አይችለው ሆና ላግኛት ብሎ ብሎ ላግኛት ብሎ ብሎ ላግኛት ብሎ ብሎ ላግኛት ብሎ ብሎ ላግኛት ብሎ ደንዳና ደንዳና ባና አቦት ላይ ሳደናይተ ኤለበያና ዳና ኤለበያና ዳና ኤለበያና ዳና ኤለበያና ይጎትታል ያፍቆ ሳይለቅ አለቀብኝ በጉቾቴ ስጠጣ ስተኛ ስነሳ ነበረ ነበረ ስለሱ መጨነቅ ነበረ ስራዬ ሁሉማ ለፈና ረሳሁት ስራዬ ነበረ ስራዬ ስለሱ የመያዘን ነበረ ስራዬ አሁን ረሳሁት ቀለለ ስቃዬ ላይ ሆነ ስባስን እስኪ መስላዬ ስበላም ስራዬ ስጠጣም ስራዬ ስተኛም ስራዬ ስነሳም ስራዬ ነበረ ስራዬ ነበረ ስራዬ ቆይታ ባቶልኛ ያደስ ነገር ሁሉ ተዋፋልኝ አትችገር ወስታሰብ ሳበረበት በቀቢያልብ አታስበኝ ዳድሮ አልወደ አታስበኝ ዳድሮ አልወደ ስበላም ስጠጣም ስተኛ ስነሳ ነበረ